የወሊድ መቆጣጠሪያ ስትመርጭ በምቾት ብቻ መሆን የለበትም። ሰላም ጤና ይስጥልን። አንዳንድ የወሊድ መቆጣጠሪያ መንገዶች የሚያስጠብቁ እና የማያስጠብቁ አሉ። አሁን ለምሳሌ ሉፕ የሚባለው በማህፀን የሚደረገው ብዙዎቻችን በተለያየ ምክንያት የማንፈልገው ግን በጣም ዘመናዊ የሆነ ጥሩ የሆነ ሴፍ የሆነና አስተማማኝ የሆነ ከ99.5 በላይ ጠቃሚ የሆነ የወሊድ መቆጣጠሪያ መንገድ ለብዙ ሴቶች የሚሆን ነው። ይህ ማህፀን ሉፕ ወይም አዩዲ የምንለው ማለት ነው። ከወጣ በኋላ አያስጠብቅም ስንል ያው ህብረተሰቡ በለመደው ቋንቋ ነው። ምንድነው? ከወጣ ጀምሮ የእርግዝና የመከላከል ችሎታው በቃ ዜሮ ይሆናል ማለት ነው። ስለዚህ ከወጣ ጊዜ ጀምሮ ካልተጠነቀቀች በቃ ታረግዛለች ወይ ደግሞ ሌላ ምክንያት ከሌለ በስተቀር በሉፑ ወይ ደግሞ በአዩዲ ምክንያት ማታረግዝ የነበረው ይቀራል ማለት። ስለዚህ የእርግዝና የመከላከል ደግሞ የፕሮግሬሽን ኦፍ ፕሬግናንሲ ይቋረጣል ማለት። ስለዚህ አሁን ሉፕ አያስጠብቅም እንላለን። ከወጣ በኋላ አያስጠብቅም። ሌላ ተመሳሳይ እንደዚህ የማያስጠብቅ የወሊድ መከላከያ መንገድ ፒልስ ነው። ክኒን ወይ ደግሞ ኦራል ኮንትራሴፕቲቭ ፒልስ የምንላቸው እሱን ከተቋረጠ በኋላ ወይ ደግሞ አንድ ቀን ካሳለፈች ጀምሮ ልታርግዝ ኦቭሌት ልታርግ ወይ ደግሞ እንቁላል ልትለቀቅ ይችላል። ስለዚህ ፒልስ ወይ ደግሞ ታብሌት ኦሲፒ የምንለው ከቆመ በኋላ በዛ ምክንያት እርግዝና ልትከላከል የነበረችውን ነፍስ ከዛ በኋላ ሌላ ምክንያት ከሌለ በስተቀር ልታረግዝ ትችላለች ማለት ነው። ሌሎቹ የክንድ የምንላቸው የሶስት መርፌ ምናምን የምንላቸው እና ፕሮጀስትሮን የሆነ አዩዲ የሚባል ነው አለ ሆርሞን ያለው እነዚህ ሊያስጠብቁ ይችላሉ። ከ4 ወር ጀምሮ እስከ ወራትና ዓመታት ድረስ ሊያስጠብቁ ይችላሉ። ስለዚህ የወሊድ መቆጣጠሪያ ስትመርጪ ወይ ስንመርጥ በጥንቃቄ በምቾት ብቻ መሆን የለበትም። እውቀት ያስፈልጋል፣ ግንዛቤ ያስፈልጋል። ምንድነው የምትፈልጊው እና የማትፈልጊው እንዲሁም የማትፈልጊው ከሆነ መምረጥ ሊኖርብሽ ይችላል። ወይ ደግሞ የማትፈልጊው ሳይድ ኢፌክት ካለ መምረጥ ሊኖርብሽ ይችላል። ስለዚህ ዛሬ ቪዲዮ እየሰራ ያለ ነው ስለ ማስጠበቅ እና ስላለማስጠበቅ ነው። ስለዚህ የማያስጠብቁ ወሊድ መከላከያ መንገዶች አንደኛው አዩዲ ነው፣ ሁለተኛው ታብሌት ነው። ሌሎችም ይኖራሉ ማለት ነው። ሌሎች ደግሞ በየክንድና የሶስት መርፌ ግን እንደየአካሏ እንደ ሰውነቷ ተፈጥሮ ሁኔታ ከወራት ጀምሮ ዓመታትም ከዛ በላይም ሊያስጠብቅ ይችላል። ስለዚህ አሁን አንድ ደንበኛችን ከዛም በፊት አዩዲ ነበራት፣ እሱን አስወጣች፣ ግን እርግዝና ለ4 ወር ቢያረስ። ስለዚህ እኔ የማህፀን ሉፕ እርግዝና እንደማያስጠብቅ ነበር የማውቀው፣ አሁን ግን 4 ወር ቢያለኝ ብላ የመጣችው ሰው የተሳሳተ ግንዛቤ ይዛ የመጣችው እንጂ አዩዲ ከወጣበት ጊዜ ጀምሮ የእርግዝና የመከላከል አቅሙ ከ99.5 በላይ ወደ ዜሮ ነው የሚሆኑ። ስለዚህ አሁን እቺ ደንበኛ ሌሎች ምርመራዎች ማድረግ አለባት። ሌሎች ከሉፑ በተጨማሪ እንደ ምክንያት ሆነው አብሮ ይኖሩ ወይ ደግሞ የመሀል ላይ የጀመሩ ምክንያቶች ይኖራሉ። የማህፀን እድገት ችግር ሊሆን ይችላል፣ የማህፀን ቱቦዎች ችግር ሊሆን ይችላል፣ የእንቁላል ችግር ሊሆን ይችላል፣ ሌሎችም ኢንፌክሽኖች፣ ሌሎችም ምክንያቶች የሚኖሩ አሁን ምርመራ ነው ማድረግ ያለባት እንጂ ሉፕ አያስጠብቅም ተብዬ አድርጌ ያው እስካሁን ቢያል ብላ ጠቅልላ ለሉፕ መስጠት አትችልም። ይሄ የግንዛቤ ነው። ግንዛቤ ሰጠናት ተረድታ አሁን ምርመራ እያደረገች እና መድኃኒት እየተከታተለች ትገኛለች ማለት። ስለዚህ አዩዲ ዘመናዊ የሆነ የወሊድ መቆጣጠሪያ ነው። ስለዚህ ይህን ግንዛቤ ለመስጠት ስለዚህ አያስጠብቅም ሲባል ሌሎች የተደበቁ ምክንያቶች ሊኖሩ እንደሚችሉ መዘንጋት የለብንም ለማለት እንወዳለን። ከአእምሮ የነፍስ ለህፃናት ልዩ ሕክምና ማዕከል ነው ዶክተር አእምሮ ሰላም ጤና ይስጥልን።